ማንኛውም ፕላትፎርም ላይ በእጃችን ሳንጽፍ እንዴት አድርገን በቮይስ መጻፍ እንደምንችል በዚህ ቪዲዮ ማሳያችሁ ይሆናል። ምናልባት ለቻናሉ አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ እያልኩኝ እንዲሁም ደግሞ ቪዲዮ ጋር እንድወጣ ሁላችሁም ላይክ አድርጋችሁ እንዲጀምሩልኝ እያልኩ ቀጥታ ዛሬ ዋስኩላችሁ መረጃ የማልፍ ይሆናል። በጣም ጠቃሚ መረጃ ነው፣ ትጠቀሙበታላችሁ። እሱን የማሳያችሁ ይሆናል። ከፕላይ ስቶር እንዴት እንደምታወርዱት ማሳያችኋለሁ። ኪቦርድ ነው እንደምትመለከቱት ቦታ ላይ የማይክ አይከን አለ። ይሄን ማይክ አይከኑን አንድ ጊዜ እንጫነውና ፈቃድ እንሰጠዋለን። ፈቃድ ፐርሚሽን እንሰጠዋለን። እዚህ ጋር ፈቃድ እንሰጠዋለን። እዚህ ቦታ ላይ ነው እንግዲህ የምንጽፈው። እንደምትመለከቱት በፍጥነት ነው የሚጽፍልን እያንዳንዱ። ለምሳሌ የፔመንት ሰርቲፊኬት አዘገጃጀትን አሳየኝ ብዬ ለሰውየው ልጽፍለት እችላለሁ፣ ወይም ደግሞ ዋቴቨር የምጽፍለት ነገር ብቻ እዚህ ቦታ ላይ መጻፍ ብቻ ነው የሚጠበቅብኝ ማለት ነው። እዚህ ቦታ ላይ ቮይስ ብቻ መናገር ነው የሚጠበቅብኝ። ሲጨርስ ብቻ እዚህ ቦታ ላይ ይዘጋለሁ ማለት ነው። አሁን ጨረስኩ ባልኩኝ እዚህ ቦታ ላይ ይዘጋለሁ ማለት ነው። ስለዚህ እንደምትመለከቱት እያንዳንዱን ነገር ይጽፍልኛል ማለት ነው። በፍጥነት ነው የሚጽፍልኝ። እንግዲህ ይሄንን የቴክኖሎጂ ዘመን ነው፣ ተጠቀሙበት። እንዲሁም ደግሞ በአማርኛ ካልፈለጋችሁ በእንግሊዘኛ የምትጠቀሙ ከሆነ ይሄንን ጫን ስሉና እዚህ ቦታ ላይ ምን ታደርጉታላችሁ ማለት ነው፣ ወደ እንግሊዘኛ ተቀይሩታላችሁ ማለት ነው። እንግሊዘኛ ቀይራችሁ ደግሞ አሁንም ኪቦርዳችሁን እዚህ ቦታ ላይ ታስነሳላችሁ የእንግሊዘኛውን ማለት ነው። እዚህ ቦታ ላይ አንድ ጊዜ ጫን ትሉና አሁን ያው አማርኛው ላይ እንግሊዘኛ እንደምትመለከቱት አሁን ላይ እንግሊዘኛ ምን እያለልን ነው ማለት ነው፣ እየተናገረልን ነው ማለት ነው። how to prepare payment certificate details እንደምትመለከቱት ለምትፈልጉት ሰው በዚህ መልኩ ትልኩለታላችሁ ማለት ነው። እንደዚህ እያደረጋችሁ መጻፍ የምትችሉበት ነው። እንዲሁም ደግሞ ካልፈለጋችሁ ደግሞ በእጅም መጻፍ የምትችሉበት አለ። እሱንም ማየት ትችላል፣ መጠቀም ትችላላችሁ። ስለዚህ እንዴት አድርገን አውርደን እንደምንጠቀመው አሳያችኋለሁ። ቀጥታ ወደ ፕላይ ስቶራችን እንገባለን። ፕላይ ስቶራችን እንደምትመለከቱት ወደ ፕላይ ስቶር እንገባና እዚህ ቦታ ላይ ሰርች እናደርጋለን ከለውተን ማለት ነው። ምንድነው የምንለው ጎግል ኪቦርድ ብለን እንጽፋለን። እንደምትመለከቱት ጎግል ኪቦርድ የሚል መንጣት አለበት። ጎግል ኪቦርድ እንደምትመለከቱት ይሄ ነው። ጎግል ኪቦርድ ታይፒንግ የሚል አለ። ጎግል ታይፒንግ ኪቦርድ አለ። እሱን አንድ ጊዜ እንጫነዋለን። ይሄ ነው እንደምትመለከቱት። ስለዚህ ኦፕን እንለዋለን። እኔ ስለጫንኩት ማለት ነው። ኦፕን ስትሉት 3 ስቴፖችን ያመጣላችኋል። እነሱን ኦኬ እያላችሁ ትሄዳላችሁ። ስለዚህ እዚህ ቦታ ላይ እንደምትመለከቱት ላንጉዌጅ እንድትመርጡ ያደርጋችኋል። አማርኛ ኢትዮጵያ የሚለውን መርጣችሁ መጻፍ ነው። የእጅ ጽሁፍም ከፈለጋችሁ የእጅ ጽሁፍ ትሉታላችሁ። እዚህ ቦታ ላይ ኪቦርዱን መምረጥ ነው። አማርኛ ኢትዮጵያ የሚለውን መርጣችሁ እንደምትመለከቱት እዚህ ቦታ ላይ ቲክ አድርጋችሁ ስለዚህ መጠቀም ትችላላችሁ ማለት ነው። ልክ እንደዚህ አይነት አሪፍ ቲፖችን የምለቅበት ቻናል ስለሆነ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ ያደርጋችሁ። እንዲሁም ደግሞ ማንኛውም ጥያቄ ሲኖራችሁ ዲስክሪፕሽን ቦክስ ላይ የቴሌግራም ቻናሌ ሊንክ አለ። እንዲሁም ደግሞ በቀጥታ ዩቲዩብ ላይ መጻፍ ትችላላችሁ። ስለነበረን ጊዜ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ክበሩልኝ።